በቬንዙዌላ በተከሰተው የመሬት መንቀጥቀጥ ወቅት አንዲት እናት ልጇን ለማዳን ስትል ሕይወቷ ማለፉን እግር ኳስ ተጫዋቹ ባለቤቷ ሄክተር ቤሎና የሀገሪቱ ውስጥ መገናኛ ብዙሃን ገለጹም። የቬንዙዌላ የዜና ምንጮች ዘገባ እንደሚያሳየው ሕይወቷን ያጣችው እናት አንድሪያ ትባላለች። ባለቤቷ ቤሎ በኢንስታግራም ገጹ ባሰፈረው ጽሑፍ ውድ ፍቅሩ በሀገሪቱ በተከሰቱ ሁለት ኃይለኛ የመሬት መንቀጥቀጦች ወቅት የትንሽ ልጃቸውን ሕይወት ማዳኗን አስታውቋል። ፍቅሪ እንዴት እንዳዳንሻት፣ ልጃችንን ለማዳን ስትይ እንዴት ሕይወትሽን እንደሰጠሽ፣ የመጨረሻ ትንፋሽን በምትተነፍሽበት ጊዜ እንኳ ያልተውሻት ደፋር ሴት እንደነበርሽ ታሪኩን እነግራታለሁ ሲል ጽፏል። በቬንዙዌላ ዋና ከተማ ካራካስ አቅራቢያ በተከሰተው መንታ የመሬት መንቀጥቀጥ ምክንያት 920 ሰዎች ሲሞቱ ከ3000 በላይ ደግሞ ተጎድተዋል። የነፍስ አድን ሰራተኞች በፍርስራሽ ውስጥ ተቀብረው በሕይወት ያሉ ሰዎችን ለማዳን የሚያካሂዱትን ፍለጋ ቀጥለዋል።